አንዴ አብዱላህ ኢብኑ መስዑድ ሰአልቱ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን ጠየቅኳቸው ይላል። የአላህ መልእክተኛን ጠየቅኳቸው። ስለምንድን ነው የጠየቅኳቸው አለ። መን አሐቡ ናሲ ከሥራ ሁላ በላጩ ምንድነው ብዬ ጠየቅኳቸው። አዩል ዐመሊ አሐቡ ኢለላህ ወደ አላህ በጣም የሚወደደው ስራ ምንድነው? ቃል አሰላቱ አላ ወቅቲሃ ጊዜን ጠብቆ ሶላት መስገድ። ቁልቱ ሱመ አዩን ከዛ ሳልኳቸው ቃል ፊ ቢሩል ዋሊደይን እናትና አባትን መንከባከብ። ቁልቱ ሱመ አዩን ቃል አልጂሃዱ ፊ ሰቢልላህ ቀደመ ነብዩ ሰለላሁ ዐለይሂ ወሰለም ቢሩል ዋሊደይን ሚነል ጂሃዲ ፊ ሰቢልላህ ጦር ሜዳ ሂደህ በጩቤ ተወግተህ ከምትሞት አንገትህ ተቆርጦ ከምትሞት ለሁለት በመጋዝ ተገዝግዘህ ከምትሞት እናትና አባትህን መንከባከብ ይበልጣል አሉት የአላህ መልእክተኛ። ጦር ሜዳ ሂደህ ለአላህ ከምትገደል እናትና አባትህን ተንከባክበህ የምታገኘው አጅር ይበልጣል አሉ። እናትና አባታችን ጀነት ለመግባት ሰበቦቻችን ናቸው። እናትና አባታችን ሙተው ከሆኑ ደግሞ ዱዓ እናድርግላቸው። አሁን እኛን የሚፈልጉበት ሰዓት በህይወት ከሚኖሩት የበለጠ አሁን ነው። አላሁመ እግፊር ለሁ ማለት አለብን። አላሁመ እግፊር ለሃ ማለት አለብን። ለአባት ብለህ ሰደቃ ስጥለት፣ ለእናት ብለህ ሰደቃ ስጥለት። ሐፊዞች ካሉ፣ መርከዝ ካለ፣ ኡስታዞች ካሉ፣ ሚሰራ መስከር ካለ፣ የቲሞች ካሉ፣ ምስኪኖች ካሉ ለአባቴ ሰደቃ ይሁንልህ ብለህ ስጠው። አባት በአሁኑ ሰዓት ቀብር ውስጥ ምን አይነት ህይወት እያሳለፈ እንደሆነ የሚያውቀው